በሐዋሳ ከተማ ማርበርግ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴር አስታወቀም። ግለሰቡ በጂንካ ከተገኘው የመጀመሪያ ማርበርግ ቫይረስ ተጠቂ ጋር ንክኪ የነበረው ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ ነው ተብሏል። ይህ የተባለው የጤና ሚኒስቴር የህብረተሰብ ጤና ኢንስቲትዩት ማርበርግ ቫይረስ ዙሪያ ይሰሩ ያሉ ስራን በተመለከተ ለጋዜጠኞች ማብራሪያ በሰጡት ወቅት ነው። በዚህም ወቅት የጤና ሚኒስትሯ ዶክተር መቅደስ ዳባ በለይቶ ማቆያ ውስጥ ላሉ ሰዎች በየዕለቱ የላቦራቶሪ ምርመራ እንደሚያደርጉም ተናግረዋል። ቫይረሱ ከተከሰተበት ከህዳር 5 ቀን እስከ ህዳር 17 ቀን 2018 ዓ.ም ድረስ 73 የላቦራቶሪ ምርመራዎች ተደርገዋል ያሉት ሚኒስትሯ በዚህም 11 ሰዎች በቫይረሱ ተጠቅተዋል፣ 6ቱ ህይወታቸው አልፏልም፣ 5ቱ ደግሞ በህክምና ላይ ናቸው ምስሉ አስረድተዋል። በሌላም በኩል ሌሎች ሀገራት ላይ ተሞክሮ ለውጥ ያመጣው ዶሚዲስፔር የተባለ ጸረ ህዋስ መድኃኒት ወደ ሀገር ቤት በማስገባት ለ16 የህክምና ባለሙያዎች እንዲሁም በህክምና ላይ ላሉት 5 የቫይረሱ ተጠቂዎች ይሰተናልም ብለዋል። መድኃኒቱ ለውጥ እያመጣ መሆኑን የጠቆሙት ዶክተር መቅደስ በህክምና ላይ ያሉት 5ቱ ተጠቂዎች የማገገም ሂደት ላይ መሆናቸውንም አስረድተዋል። በጽኑ ህሙማን ክፍል አንድ ታማሚ እንዳለ የተነገረ ሲሆን አስፈላጊው ክትትል የተደረገለት ነውም ብለዋል።